እውነት ተደብቆ አይቀርም። የወይዘሮ ባዩሽ መጨረሻ እንደዚህ እንደሚሆን ሁላችንም እናውቃለን። የወይዘሮ ባዩሽ መጨረሻ እስር ቤት ብቻ ሳይሆን የሀንዬ አባት ወይም የሰላምዬ አባት አንቆ እንደሚዘለዝላት ሁላችንም እናውቃለን። ሰላም ሰላም የቻናሌ ቤተሰቦች፣ ላይክ ሰብስክራይብ በማድረግ ይህንን ቻናል ያሳድጉ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ሀንዬ ያስደነገጣት ነገር አባቷ በእርግጥ እሷ እንደሆነች በሙሉ እምነት ተቀብሏታል። ነገር ግን ያስጨነቃትና ሁል ጊዜ ጭንቀት ውስጥ እንድትገባ ያደረጋት ነገር ምንድን ነው? እርግብና የወይዘሮ ሜላት ጓደኛ አንድ መሆናቸው። ሕክምናውን እንደሚቀይሩት በሙሉ እምነቷ በቃ ይቀይሩታል ብላ ጥርጣሬ አላት። ነገር ግን ለማንም ማጋራት አልፈለገችም። የኔ ፈጣሪ አለኝ ብላ ሁሉንም ነገር ለፈጣሪ ትተዋለች። እርግብ አሁን አክስቷን እባክሽን እንደምንም አድርገሽ ቶሎ ለመቀየር ሞክሪ ስትል ነገረቻት። አክስቷም ምንም ችግር የለውም አንቺ ብቻ አታስቢ፣ ምንም አይነት ጸባይ መቀየር የለበትም ብላት ነበር ታስታወሳችሁ። የሰላምዬ አባት ሀንዬን በሙሉ ልቡ ተቀብሏታል። ሀንዬ ናት የኔ ልጅ ብሎ እሱ በሀንዬ ትልቅ እምነት አለው። ነገር ግን እምነቱ ሁሉም እርግጠኛ እንዲሆን ይሄንም ምርመራ ማድረግ ግዴታ ሆኗል። ሰላምዬ ግን ሁሉንም ነገር እህቴም ሆንሽ አልሆንሽም እኔ አንቺ እህቴ ነሽ፣ ምንም ቢሆን ምንም እህቴ ነሽ፣ መወለድ ቋንቋ ነው ብላት ነበር ከዚህ በፊት። ሀንዬም ደስ ብሏታል። ከሁሉም ነገር ደስ ያላን ነገር ልጅ ብሎ እቅፍ ሲያደርጋት አባቷ ነበር። ምን ያህል ውስጡ እንደነገረው እርግጠኛ የሆነችው ወይዘሮ ባዩሽ ከወይዘሮ ሜላት ባለቤት ጋር ያላቸው ግንኙነት ወይም ያጣላቸው ነገር ምንድን ነው? እጇ እንዳለበት ምንም ጥርጣሬ ሳይገባኝ በሙሉ ነገር እናገራለሁ። ምክንያቱም ባዩሽ ለዚህ ኩላ የተንኮል ሞፈር ስለሆነች ባዩሽ ምንም ነገር ከማድረግ ወደ ኋላ አትልም። ምላሴ ሁሉንም ነገር ለመቀበል ዝግጁ ሆነ። ነገር ግን በጣም ሰክቷል። ሀንዬ እህቴ ካልሆነች አሁን እንዴት ነው እናቴን ማስረዳው? እኔ ምርመራውን አድርጉ ሀሳቡን ያመጣሁት እኔ ነኝ። አሁን ደግሞ ይሄው ባንተ ሀሳብ ልጅን እንዲጠራጠር ሆንኩኝ ብላ ከእርግብ ጋር እንደምታያይዘው ተጠራጥሯል፣ ፈርቷል። ነገር ግን ሀንዬ እንደማትዋሽ በሙሉ እምነት አለው። ይሄ ምርመራ መቀየር የሌለበት ትልቁ ዋነኛው ነገር አባቷ ሙሉ እምነቱን እንደሰጣት እንዲሁም ሀንዬ እንደማትዋሽ ወንድም እህቶቿ መስክረዋል፣ ሰላምና ምላሴ። ስለዚህ ይሄ ምርመራ ከተቀየረ እነሱ ለራሱ በጣም ይከፋቸዋል። አባቷ ደግሞ ከወይዘሮ ሜላት ጋር ሌላ ጸብ ይፈጠራል። ስለዚህ ይሄ ምርመራ መቀየር የለበትም እያሉ የብዙዎቻችሁ ጥያቄ ነው። እኔም እንደዛ ነው የምለው። ውድና የተከበራችሁ ቤተሰቦቼ አመሰግናለሁ።